ይህ በምስሉ ላይ የምታዩት ማሽን በምድራችን ላይ ካሉ እጅግ ውስብስብ ቴክኖሎጂዎች ቀዳሚው ሲሆን አምራቿም ኔዘርላንድ ብቻ ናት። ይህንን ማሽን እንደ ሩሲያና ቻይና፣ ኢራን ላሉ ሀገራት እንዳትሸጥ በአሜሪካ በጥብቅ ተከልክላለች። ማሽኑ በውድ ገዝተው እየተጠቀሙበት ያሉት ጥቂት በአሜሪካ የተፈቀደላቸው የቴክኖሎጂ ተቋማት ብቻ ናቸው። በውስጡ የያዘው የቴክኖሎጂና አሰራር ከተአምርና ከገድል በላይ የሆነና ለማንም ለማሰብ የሚከብድ ነው። ለምሳሌ በእጆ የያዙት ስልክ አይፎን ወይም ሳምሰንግ ቢከፍቱትና ቢያዩት እጅግ ረቂቅ የሆኑ ጥርፍርፍ የሚመስሉ ነገሮች አይሲ የተቀረጹበት ነው። የቻይናው ሁዋዌይ ከአፕልና ሳምሰንግ ጋር በእኩል መራመድ የከበደው የዚህን ማሽን ጥልፍልፍ አሰራር መኮረጅ ስላልቻለ ነው። የማሽኑ ኩባንያ ኤስኤምኤል ሲሆን ቴክኖሎጂው ኤዩቪ ይባላል። ታይዋን፣ ደቡብ ኮሪያና አሜሪካ በቀዳሚነት ይጠቀሙታል። ቻይናና ሩሲያ ግን እንዳይገዙ የተከለከሉት ለውትድርና መሳሪያዎች እንዳይጠቀሙበት በመስጋት ነው። እኛስ ኢትዮጵያውያን ይህን ማሽን በራሳችን ለመፍጠር የማንችለው ለምን ይሆን? ሀሳባችሁን ኮሜንት ላይ አጋሩን።